ሲል ስለዚህ አትንኩት ይሄው ሻንጣዬ ውስጥ አለ እኔ ግን አላስገባውትም በሉ አያምኑኝም እንዳትሉ እናንተንም እነሱንም አያምኑም የሚያምኑት የአሻራ ምርመራውን ነው ስለዚህ በፍጹም እንዳትነኩት በስህተት እንኳን ከነካችሁት እዚህ ጋር እንዲነክቸዋለሁ አለቅ ድንገት ቢያደርጉባችሁ እና ሌላው ደግሞ ፖሊስ መጣ ሲባላው የትላንቱኛ የፈጠርነው ስህተት ፖሊስ ሳይሆን ድፋል መደኒ መግባት ስለሚችል አልከፍትም ሳይሆን የሚባለው ቻንሱ ካለ በመስኮትና ለይህ እውነት አንተ መሆንህን ፖሊስ መሆንህን እንደዚህ አይነት ንግግር መነጋገር እንጂ ለካ መግባት የሚችል ፓርት አለ ከፖሊስ ዲፓርትመንት መግባት የሚችሉ ስላሉ ያው ሰዎቹ አራዳ ስለሆኑ ምንድነው ያሉት የሴትዮዋን ልጅ ደብድባ ራሷን ልታጠፋ ገብታለች በር ዘግታለች ስላሉ ነው የመጡላቸው ይሄንን ያው አስተምሩ በየምትገቡበት ልጆች ሲኖሩ ንገሩ እኔም አሁን አላቅም ነበር ፖሊስ እኔ በፍጹም እኔ በጣም እኮ በቃ የደነገጥኩት የመጨረሻ በሩ ሲቀጠቀጥ እነሱ ሊሰብሩ ያሉ ነው እንጂ መሰለኝ ፖሊስ እነዚህ ምንድነው በቲቪ ምናምን አላያችሁም ትልቁን ብረት ይዘው ጓህ ያረጉ በር የሚከፍቱት እሱን ይዘው እኮ ነው የእንትኑ የክፍሏን በር ሰብረው የሽንት ቤቱን እየቀጠቀጡ እኮ ነው እኔ የደረስኩት እስማ ድንጋጤው እንዲያውስ ቢላ አላህ ይጠብቅ ግን ጎበዝ ናት ቢሆንም ቢታቱማ አንድ ኖ ፖሊስማ ሊያተርፋት እኮ ነው የመጣው ራሷን እሷ ልታጠፋ ነው እነዛ ማረግጠዋታል እኮ እስኪ በቃ ጠፍጥፈዋት ገፍትራት ልጅቷን ነው እኮ ክፍሏ ገብታ የቆለፈችው ስለደበደበቻት አሁን ኢንኬዝ ፖሊስ ቢመጣ እንደገና ሞባይሏ ወዲያው እኮ ነው የተነጠቀው በጣም ለብዙ ሰው ሎኬሽን ስትልክ የቤት ቁጥር ስትናገር እየሰማናት ነው ብለው ተናግረው ማለት ነው እዛው ቆሜ ነው የነጠቋት እና ፈርተው ነው የራሳቸውን ለማዳን ነው ገባሽ ሲያሰብሩ የነበረው ራሳቸውን ለማዳን ነው እንጂ ድብደባውን እኮ ደብድበው ጨርሰዋል ማሚ ደግሞ እኔ አንድ ነገር እዚህ ጋር 5000 ምናምን ሰዎች አላችሁ ይሄንን ነገር ተግባራዊ አድርጉ የመዳሞቻችሁን ቁጥር ለቤተሰብ ወይ ለጓደኛ ስጡ ያዙ ሼር አድርጉ አንደኛ ሁለተኛ ነገር ለሆነ ጓደኛችሁ በቃ የሆነ መዳሞቻችሁ ችግር የሚፈጥሩባችሁ ነገር ከሆነ እዚህ ሶሻል ሚዲያ ላይ ላለ ሰው እንኳን ኢቭን ሊሆነ ብቻ ለጓደኛም ሎኬሽን እና የመዳሞቻችሁን ቁጥር ፓስፖርት ኮፒያችሁ የቤታችሁን ፎቶ አንስታችሁ የቤታችሁን ቁጥር ምናምን ላኩ ቆሻሻ ስትሉ የቤታችሁ ቁጥር አለ በር ላይ ሁሉም የቤታችሁ አለ በር ላይ አለ የቤቱ ሎኬሽን የቤቱ ቁጥር እና የማዳሞቻችሁን ቁጥር አብራችሁ የሚሰሩ ካሉ ሀበሾች የነሱን ቁጥር በተለይ የቤት ቁጥር በጣም አስፈላጊ ነው ጋይስ በጣም እሺ ያዙ ይሄ በጣም ጥሩ ነገር ነው ማወቅ አለበት እንደ የዛች ሂዊ ያቺ መዳም አላይን ሄደን አላይን ነው የት ነው ያወጣናት መክሊትን የሆነ ጊዜ ለሊት ሙሉ ተጉዘን የቤት ቁጥሯ ምናምን ቶሎ ብላ ስለላከች እኮ ነው አዎ የቤት ሀቢብቲ ስዋዛው ነች በእናትሽ የት ነው ያወጣሻት ከዚህ ካላይን ሄዳ እኮ ነው አሁን ዝም በይ አጀንዳ ሌላ አጀንዳ እንዳይቀየር የትኛው አለልሽ መክሊት የት ሄዳ ነው እዛው ነበረች መክሊት ካላይን እኮ ነው ሄደችው መክሊት ሀቢብቲ የመዳሟን ቤት ቁጥር ስላወቀችው እነዛኞቹ እነዛ ጭራቆቹ ያስገቧት እዛ ቤት ያስገቧት ሰዎች ኢቭን ሎኬሽኗን እንዲሰጡን እኮ ፈቃደኛ አልነበሩም ሂዊሻ ማሬ ካላይን ሄደችው የዛን ቀን ሌሊት ነው ካላይን ሄደችው የሰብለ ጓደኛ ነች እሷ አንቺ አልገባሽም እንዴ ሄዳ እኮ ነው ቁጥር ራሷን የላከችው አውቀው ነው ድራማ ሲሰሩ ነው እሱ ተይው በእናትሽ ዝም በይው እሱ አውቀን እንዳላወቀ ላይሽን ነበር ማርያም ለልጆቹ ይሄ አሪፍ ነገር ነው የቤት ቁጥር ምናምን የመንገድ ቁጥር ስትሬት ነምበር ምናምን ግን የመዳም ቁጥር እንዴት ይታወቃል እንዴ አሰሪያችሁ አትደውልላችሁ እንዴ 3-4 ሰው ጋር ማስቀመጥ አለባቸው የመንገድ ቁጥር ለምን ወጣው እንኳን እንትን ቢሉ ሊያመልጡ እንኳን በመንገዱ ቁጥር ሰው ይደርስላቸዋል ገብተሻል ሀገር በጣም የመንገድ ቁጥር የቤት ቁጥር ሎኬሽን በጣም ማወቅ ስልካችሁን በቃላችሁ ማወቅ አለባችሁ ጋይስ የማዳሞቻችሁን ስልክ በቃ ይሄ ነው አሪፍ ለእናንተ የሚጠቅማችሁን ነገር አድርጉ ቤተሰብ ትላንትና ልጅቷ ያንን ያክልም እኮ አይቆይም ነበር የመዳማ ቁጥር ቢኖር
ስልኳን ሰበሩባት ገባሽ። ግን እኛንም ደግሞ አትናቁን። ማዳምን እናናገር ስንል አትሊስት ይቺን ልጅ አንድ ነገር ባደርጋት የተፈጠረውን ነገር የሚያውቅ ሰው አለ ብለው ይደነግጣሉ፣ ይጮሃሉ። እኔ ማመን አትችሉም አሻራ እንትን ሲሉ። ስለዚህ